እስከዛ ግን ፈሰብሩን ጀሚል ትንሽ ትግስት ያ ሰላም ያ ሐቢቢ ያራዳውን እንጂ ነቃበል አላህ ያለው ሰብሕ እስመ ረቢከ ተስቢህ አድርጋለ ለምን ተስቢህ ምክንያቱም ይወለ ረሱሉን ሲሳደቡ አንተም ስትሳደብ ስትምናምን ቀልድ እየሰሩ ነው በሃይማኖት ቀልድ የሚቀለደው ቀልድ ጠፍቶ ነው እነኚህን ነገር የሚሰሩ ሰዎች ለሁም عذاب أليم في الدنيا والآخرة በዱንያም በአኺራም አሳማሚ ቅጣት አለላቸው ብሏል እፍጥርና ያላቸው የሚበሉ የሚጠጡ ነገራቶች ብቻ ናቸው ነብዩ አለይሂ ሰላቱ ወሰለም በማያሻው አንደበታቸው ምን ይሉናል ثلاث من كن فيه وجد بهن حلاوة الإيمان ሶስት ነገራቶች ያሉት ሰው በእነኛ በሶስት ነገራቶች የኢማንን ጥፍጥና ያጣጣማል ብለዋል Yusuf Tube አላህ ዱንያ ላይ ከባዱ ነገር ማጣት ነው በጣም ከባዱ ነገር ደግሞ አግኝቶ ማጣት ነው አግኝቶ ማጣት በጣም ከባድ ነው ነገር ግን አላህ Subhanahu Wa Ta'ala ምን ይላል መሰላችሁ ኢነሁ እሱ ራሱ አላህ Subhanahu Wa Ta'ala ማለት على رجعه لقادر መመለስ ላይ የሚችል ጌታ ነው የተካነበት ጌታ ነው መመለስ ላይ ይላል አላህ Subhanahu Wa Ta'ala ምን መመለስ ላይ ያጣችሁትን ሳቅ መመለስ ላይ የተለያችሁትን ቤተሰብ ጤና ያጣችሁትን ትዳር ያጣችሁትን ገንዘብ ልጆች ምናምን መመለስ ላይ ያጣችሁበት ጉዳይን መመለስ ሲጀምር የሚችልበት ጌታ ነው ይላል አላህ Subhanahu Wa Ta'ala እስከዛ ግን ፈሰብሩን ጀሚል ትንሽ ትግስት ያ ሰላም እፍጥርና ያላቸው የሚበሉ የሚጠጡ ነገራቶች ብቻ ናቸው ነብዩ አለይሂ ሰላቱ ወሰለም በማያሻው አንደበታቸው ምን ይሉናል ثلاث من كن فيه وجد بهن حلاوة الإيمان ሶስት ነገራቶች ያሉት ሰው በእነኛ በሶስት ነገራቶች የኢማንን ጥፍጥና ያጣጣማል ብለዋል ኢማን ጥፍጥና አለው ማለት ኢማን ጥፍጥና አለው ይያሉ ነው ነብዩ አለይሂ ሰላቱ ወሰለም የመጀመሪያው ኢማንን ጥፍጥና እንድናገኝ የሚያደርገን ነገር ምንድነው አን يكون الله ورسوله احب اليه مما سواهما አላህና መልእክተኛው ከማንም በላይ እሱ ዘንድ ተወዳጅ ከሆኑ የመጀመሪያው መስፈርት ነው ማለት ሁለተኛው وان يحب المرء لا يحبه الا لله አንድን ሰው ሊወደው ነው ያንን ሰው ሲወደው ለአላህ ብሎ በመካከላቸው ምንም አይነት ራቢጣ ሳይኖር እስላም ኢማን اخوه الايمانيه ብቻ አያያዥ ነገር ኖሮ በዚህ ነገር ላይ የሚዋደዱ ከሆነ የኢማንን ጥፍጥና ማግኛ ሁለተኛው መስመር ነው ማለት ሶስተኛው ነብዩ አለይሂ ሰላቱ ወሰለም ምን ይሉናል وان يكره በጥላቱ ነው አሉ ነብዩ አለይሂ ሰላቱ ወሰለም ان يعود الى الكفر بعد اذ انقذه الله ከዚህ ከክህደት ከጨለማ አስተሳሰብ ከጨለማ እምነት አላህ ነፃ አውጥቶት ሲያበቃ መልሶ ወደ ኩፍር መመለስ كما يقذف في النار እሳት ውስጥ ተገፍትሮ እንደመወርወር የሚጠላ ከሆነ የኢማንን ጥፍጥና ማግኛ እነኚህ ሶስት መስመሮች ናቸው ብለዋል አላህ Subhanahu Wa Ta'ala ከሚወፈቁ ምርጥ ባሮቹ ያደርገን ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ አላህን የምትፈሩ ከሆነ በአላህ የምታምኑ ከሆነ እነኚህ ልጆች ሂዱና ፎሎዋችሁን አንሱ ይሄንን ብልግና የሚያስተምሩትን ማህበረሰቡ እንዲወድቅ ከወደቀበት እንዳይነሳ ያስተማሩ ያሉትን ልጆች አንፎሎ አድርጓቸው ብሎክ አድርጓቸው አንድና ሁለት ሰው አይደለም ሙኻጠባ ያደረኩ ያለሁት ቲክቶክ ላይ ያላችሁ ወንድሞቼና እህቶቼ አላህ ፊት እንመሰካከራለን አላህ ፊት መሰክርባችኋለሁ ተመሰክሩብኛላችሁ እነኚህ ብልግና የሚያስተምሩትን ከፕል ምናምን ይያሉ ሴትና ወንድ ሆነው መተው የሙስሊም ማህበረሰብ ነብዩ ሰለላሁ ዐለይሂ ወሰለም የዚናን ክፋት ያስተማሩትን ان الذين يحبون ان تشيع الفاحشه في الذين امنوا لهم عذاب اليم في الدنيا والاخره ነብዩ አላህ Subhanahu Wa Ta'ala በቁርአኑ ሲናገር መጥፎ ተግባራት ዚናን የመሳሰሉ መጥፎ ተግባራት የሙስሊሙ ማህበረሰብ ውስጥ እንዲንሰራፋ በደንብ እንዲስፋፋ የሚሰሩ ሰዎች ቲክቶክ ላይም ይሁን ፌስቡክ ላይም ይሁን መሬት ላይም ይሁን ይሄን ነገር ፕሮሞት ያደረጉ ፈንኮ እየሰሩ ነው ቀልድ እየሰሩ ነው ቀልድ ጠፍቶ ነው አሁን በሐራም ነገር ቀልድ የሚቀለድ በሃይማኖት ቀልድ የሚቀለደው ቀልድ ጠፍቶ ነው እነኚህን ነገር የሚሰሩ ሰዎች ለሁም عذاب أليم في الدنيا والآخرة በዱንያም በአኺራም አሳማሚ ቅጣት አለላቸው ብሏል የዱንያውን በጭንቀቱ ታገኙታላችሁ የአኺራውን ደግሞ ሁላችንም እንመሰካከራለን እኔም መሰክርባችኋለሁ እናንተም ተመሰክሩብኛላችሁ አላህን የምትፈሩ ከሆነ
በላ ኢላሃ ኢላላህ ሙሐመዱር ረሱሉላህ የምታምኑ ከሆነ ይሄንን ድምጼን የሰማችሁ ወንድሞቼና እህቶቼ ይሄንን ቪዲዮን ያያችሁ ወንድሞቼና እህቶቼ እነኚህን ፈሳድን የሚያስፋፉ ሰዎችን አንፎሎው ብሎክ አድርጓቸው አለቀ ይሄንን ስላችሁ ደግሞ አንዳንዱ ለራሱ ፎሎው ፍለገኔ ሲጀመር ቲክቶክ ላይ ፎሎው ማግኘት እየቻልኩ እየሰራሁበትም አይደለሁም ከፎሎው ዓለም ውጭ ነው ያለሁት ስላልተመቸኝ ጊዜም ስለሌለኝ እዚህ ላይ የማጠፋው ጊዜም የለኝም ሲጀመር ዛሬ ግን የደረስንበት ሁኔታ አሳዘነኝ በጣም ለምን ለቀጣዩ ትውልድ እናንተ ልጆች ነው ያሳዘነኝ ያለው እነኚህ ብልግናን እየሰሩ ያሉትን ሰዎች ስራችሁ ገብታችሁ ፎሎው ያደረጋችሁ ላይክ ያደረጋችሁ የነሱ ተመልካች በጨመረ ቁጥር ፈሳዱ እየተስፋፋ ክፋቱ እየተስፋፋ መልካሙ ነገር እየጠፋ እያፈሩበት ይመጣሉ መልካሙ ነገር የሚያስተላልፉት ሰዎች ይሄን ነገር ስናገር ከተለያዩ አካባቢ ሰዎች እንደማይሰድቡኝ እየገመትኩ አይደለሁም ላ ይሰድቡኛል በደንብ አድርገው ያጥረገርጉኛል አቃለ ይሄንን ስራዬ ብለው እኔን መስደብ እኔን ማዋረድ ይቀጥሉበታል ወደፊት እፈልገዋለሁ ግን በአላህ መንገድ ላይ ስለሚያገኘኝ ይሄ ነገር ይሄንን ስል ደግሞ ተጨማሪው ነገር እየተሳሳትኩ አይደለሁም መጥፎ ነገር እየሰራሁ አይደለሁም حرام ውስጥ አልወድቅም እያልኩ አይደለሁም ላ እሰራለሁ እንደ ሰው እሳሳታለሁ መጥፎ ነገር እሰራለሁ ስሰራ ግን እያፈርኩ ነው ተደብቄን ያን ነገር ማድረገው አላህ ይቅር ይበለኝ እያልኩ ወደ አላህ ተውበት እየተመለስኩ ራሴን እያያዝኩ ነው በፊት መጥፎ ነገር ሲሰራ ሰው ያፍራል ብልግናን የምትሰራ ሴት ታፍራለች በፊት አሁን ግን ቲክቶክ ላይ ፕሮሞት ተደርጋ ስንት ሚሊዮን ፎሎወር አላት ባለጌ ስለሆነች ስለተጨማለቀች ብልግናን ስላስፋፋች ከወንድ ልጅ ጋር ስለዘለለች ፕሮሞት ተደረግና በሚሊዮኖች ፎሎወር ታገኛለች እሷ በሚሊዮን ፎሎወር ማግኘት ብቻ እኮ አይደለም ክፋቱ ያንኑ ያክል ትናንሽ ህፃኖች እሷን አርአያ አድርገው ያድጋሉ ያን ያሳደጋችሁ ያላችሁት ደግሞ እዚህ ጋር ተቀምጣችሁ ቪዲዮዬን እየተመለከታችሁ ያላችሁት ወንድሞቼና እህቶቼ ናችሁ አላህ ፊት እንመሰካከራለን ብያለሁ